ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ግብጽና ኤርትራ ከበባውን ቀጥለውበታል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ነው። ከሰሞኑ የተፈራረሙ ስምምነት ይፋ የሆነ ሲሆን ጉዳዩን የተመለከተ ሰፊ ትንታኔም ወጥቷል። ትሰሙታላችሁ። ከአማራ ክልል አስደንጋጭ ሪፖርት ወጥቷል። ሪፖርቱ ነፍጥ ባነሱ ኃይሎች ንጹሃን ለሰቆቃ እየተዳረጉ መሆኑን ያረጋገጠ ሆኗል። ምንነግራችሁ ጉዳይ ነው። ህወሓት የፌዴራሉ መንግስት ከበባ እየፈጸመብኝ ነው ሲል ክስ አሰማ። ቡድኑ የተፈናቃዮችን እርዳታ ለፖለቲካ ጥቅም መዋሉን ክዷል። ዝርዝሩን ይዘናል። በኢራን ከባድ አመፅ ተቀስቅሷል። ሰልፈኞቹ አደባባይ ወጥተዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ግብጽና ኤርትራ ከበባውን ቀጥለውበታል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ነው። ከሰሞኑ የተፈራረሙ ስምምነት ይፋ የሆነ ሲሆን ጉዳዩን የተመለከተ ሰፊ ትንታኔም ወጥቷል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህር ቀጠናን እያስታጠቁ መሆኑን አንድ የፖለቲካ ትንታኔ አመላክቷል። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ባወጡት ትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዶራሃይሌ ወደብ የጦር መርከቦች ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡም የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉ ጉዞም ለኢኮኖሚያዊ ትብብር ተብሎ ቢገለጽም ዋናው ዓላማው ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህን እርምጃ የወሰደችው የህዳሴ ግድብ እውን መሆኑን ተከትሎ ኢትዮጵያን በወታደራዊ ኃይል ማስፈራራት ግን በዲፕሎማሲ ብቸኛው አማራጭ አድርጋ በመውሰዷ ነው። ኢትዮጵያ የንግድ እንቅስቃሴ 95 በመቶ የምታስተናግደው ጅቡቲ ላይ ወታደራዊ ጫና ለመፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ እንደሆነ ተንታኙ አስረድተዋል። ግብጽ እስራኤል ለሶማሌላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሌላንድ ለኢትዮጵያ አማራጭ የባህር በር በመሆን የግብጽን ኢትዮጵያን የመክበብ እቅድ ስለመታከሽፍባት ነው። በመሆኑም ግብጽ ከቱርክና ሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር አክሲስ ኦፍ ዲስፔሬሽን መፍጠሯን ጽሑፉ ያትታል። ህወሓት የፌዴራሉ መንግስት ከበባ እየፈጸመብኝ ነው ሲል ክስ አሰማ። ቡድኑ የተፈናቃዮች እርዳታ ለፖለቲካ ጥቅም መዋሉን ክዷል። ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለና በረሃብ እየቀጣ ይገኛል ሲሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ያቀረቡትን ወቀሳ ውድቅ በማድረግ የፕሪቶሪያውን የሰላም ስምምነት ከተፈረመም በኋላ ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ገልጿል። የአደጋ ስጋት ስራ አመራር ኮሚሽነር ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እያዋለ ነው በማለት ከሰው ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጿል። አክለውም ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለምን ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ እየተጠቀመበት መሆኑን ተናግረዋል። በጉዳዩ ላይ የህወሓት ጽህፈት ቤት ለአዲስ ስታንዳርድ በሰጠው ምላሽ ክሶቹ ነጭ ውሸት ሲል ውድቅ በማድረግ ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹሃን ደህንነት የአጀንዳ ዋና ጉዳይ መሆኑን አጽንኦት ሰጥቷል። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅሎ በተለያዩ አካባቢዎች ተበታትኖ ይገኛል፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽህፈት ቤቱ አስታውቋል። በተለይም በ146 የስደተኞች ካምፕ ውስጥ ያሉ ሰዎች ለረሃብ ለበሽታና ለስነ ልቦና ጉዳት ተዳርጓል ብሏል። የፓርቲው ጽህፈት ቤት አክሎም ድርጅቱ እነዚህን ጉዳዮች ለዓለም አቀፍ ድርጅቶች ለህዝብና ለሚመለከታቸው ባለድርሻ አካላት በተከታታይ ሲያስተላልፍ መቆየቱን ጠቅሷል። የፕሪቶሪያው ስምምነት ከተፈረመ በኋላ በዝምታ ውስጥ የሚፈጸም ዘር ማጥፋት እየተካሄደ መሆኑን ለዓለም አቀፉ ማህበረሰብ እንደ ሰላም ወዳድ ህዝባችን እየገለጽን ነው ሲል ጽህፈት ቤቱ ገልጾ ይህ ሁኔታ ትኩረት ለሚሰጥ ማናቸውም ሰው በስፋት የሚታወቅ መሆኑን አጽንኦት ሰጥቷል ተብሏል። የህዝቡን ጥቅም ቀዳሚ ነው ሲል ለአዲስ ስታንዳርድ የገለጸው ህወሓት የሰብአዊ መብት ፍላጎቶችን መጠን በገለልተኛ
አካላት ሊረጋገጡ እንደሚችሉ ገልጿል። ፓርቲው አክሎም የፌዴራል መንግስት የሚያሳየው የብልጽግናና መረጋጋት ትርክትን በትግራይ ውስጥ ይህ አይታይም ሲል ክስ አቅርቧል። የተለያዩ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ሌሎች አካላት በረሃብ ምክንያት በትግራይ ክልል ሞት መከሰቱን፣ የሕክምና እጥረት መኖሩንና ባለስልጣናትና ዓለም አቀፉ ማህበረሰብ ረዘም ላለ ጊዜ እርምጃ ለመውሰዳቸውን በመጥቀስ በትግራይ ውስጥ በሚገኘው ሕጻጽ የተፈናቃዮች ካምፕና በሌሎች ቦታዎች አስቸኳይ እርምጃ እንዲወሰድ ጠይቋል። ነገር ግን የፌዴራሉ መንግስት ህወሓት ረሃብን ለፖለቲካ ጥቅም እየተጠቀመው ነው በማለት ክስ ማሰማቱ ይታወሳል። ከአማራ ክልል አስደንጋጭ ሪፖርት ወጥቷል። ሪፖርቱ ነፍጥ ባነሱ ኃይሎች ንጹሃን ሰቆቃ እየተዳረጉ መሆኑን ያረጋገጠ ሆኗል። ሪፖርቱ በአማራ ክልል 3.1 ሚሊዮን ተማሪዎች ወደ ትምህርት ቤት አልሄዱም ብሏል። በክልሉ 36 በመቶ የሁለተኛ ደረጃ ትምህርት ቤት ተማሪዎች ብቻ በትምህርት ላይ እንደሚገኙም ተሰምቷል። ወጣቶች ክልሉን ለቀው እየወጡ ነው ተብሏል። በአማራ ክልል በኢትዮጵያ መንግስትና በፋኖ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት በርካታ የትምህርት ተቋማት መማር ማስተማር ውጭ ሆነዋል። ተማሪዎች ትምህርት ለማቋረጥ ተገደዋል። በምስራቅ ጎጃም ፈረስ ቤት ነዋሪ የሆኑትና ስማቸው እንዳይጠቀስ የፈለጉ ወላጅ እርሳቸው እድል ቀንቷቸው ልጃቸውን ከተማ ልከው ማስተማር ቢችሉም በርካቶች ከትምህርት ውጭ መሆናቸውን ይናገራሉ። በአጋጣሚ የኔን ልጅ ወደ ኮሶበር ከተማ ላኳት፣ ዘመድ እዚያ ሄዳ ተማረች፣ 99 በመቶ አልተማረም፣ 1% ቢሆን ነው የተማሩት፣ እሱንም እድል ቀንቷቸው ሲሉ ተናግረዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ በምስራቅ ጎጃም ዞን መምህር የሆኑት አስተያየት ሰጭም አሁን በጎጃም ቀጠና ሴቶች ያለ ትምህርት ከተቀመጡ ሊያገቡ ይገባል በሚል እሳቤ ለባል እየተሰጡን ይላሉ። ከተማ ላይ ያሉት ይማራሉ፣ ከስንት አንዱ ነው እየተማሩ ያሉት። በተለይም ገጠሩ አሁን ሰርግ ላይ ነው፣ አብዛኛው እያገቡ ነው። ከጥር 3 ጀምሮ ብዙ ሰርግ አለ ብሏል። በምስራቅ ጎጃም መምህር የሆኑት አስተያየት ሰጭም ተማሪዎች ትምህርት በማቋረጣቸው ለሞት እየተዳረጉ መሆኑን ገልጸው መምህራንም ለችግር ተዳርጓል ብሏል። የአማራ ክልል ምክር ቤት ከሰሞኑ ባካሄደው 6ኛ ዙር 11ኛ ጉባኤ ላይ በክልሉ ያለውን የትምህርት አፈጻጸም የገመገመ ሲሆን ምክር ቤቱ አባላቱም አስተያየትን ሰጥቶበታል። አሁን በክልሉ በተፈጠረ የጸጥታ መደፍረስ ምክንያት ትምህርት መማር ያልቻሉ ወጣቶችን ክልሉን ለቀው እየወጡ እንደሆነም ተነስቷል። የአማራ ክልል ትምህርት ቢሮ የስራ ሪፖርቱን ለክልሉ ምክር ቤት ሲያቀርብ በክልሉ የቀረበው የጸጥታ ችግር የተማሪ ምዝገባ ሂደቱን በታቀደው መልኩ ለመከወን አላስቻለም ማለቱን ጠቅሶ የዘገበው የጀርመን ድምጽ ነው። በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞዎችና የስራ ማቆም አድማዎች ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ተዛምተው ለ3 ቀናት ቀጥለዋል። ተቃውሞ የተቀሰቀሰው እሁድ ዕለት ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘውን ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዚያ ጊዜ ጀምሮ ቢቢሲ ፐርሺያ የተረጋገጡ ቪዲዮዎችን በካራች ሐሜዳን፣ ቄሽም፣ ማርላድ፣ ኢስፋን፣ ኬርማንሻ፣ ሺራዝ እና ያዝድ ከተሞች የተቃውሞ ሰልፎች መካሄዳቸውን ያሳያሉ። ፖሊስ ሰልፈኞቹን ለመበተን ያስለቃሽ ጋዝ ተጠቅሟል። የኢራን መንግስት የተቃውሞ ሰልፎችን እንደሚረዳና ጠንካራ ተቃውሞዎች ቢቀርቡም እንኳን በትዕግስት እንደሚያዳምጥ ተናግሯል። ፕሬዚደንት ማሱድ ፔዜሽኪያኒ ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት የአገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር ውይይት እንዲያደርጉ እንዲሁም ችግሮችን ለመፍታት እና በኃላፊነት ስሜት ለመንቀሳቀስ እርምጃ እንዲወስዱ መመሪያ ሰጥቷል። የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ፋሬዝ ያስገቡትን የሥራ መልቀቂያ ተቀብለው በምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስትር አብዱል ናስር ሄሚቲን ሾመዋል። የዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ተቃውሞውን ተቀላቅሏል። ይህም በኢራን ውስጥ የመጨረሻውን ስልጣን የያዙት የጠቅላይ መሪ አያቶላህ አሊ ከሚኒ የሚያመላክት ነው ተብሏል። አንዳንድ ተቃዋሚዎች እንደ አውሮፓውያን አቆጣጠር በ1979 የእስልምና አብዮት ከስልጣን የተወገዱ የሟቹን የሻህ መሐመድ ሬዛ ፓህላቪን ልጅ በመደገፍ ሻህ ለዘላለም ይኑሩ የሚሉ መፈክሮችን ሲያሰሙ ተሰምተዋል። በምላሹም በዩናይትድ ስቴትስ በስደት የሚኖሩት ሬዛ ፓህላቪ በኤክስ ገጻቸው ላይ ከናንተ ጋር ነኝ፣ ዓለማችን ፍትሃዊ ስለሆነና አንድ ስለሆነን ድልኛ ነው ብለዋል። ይህ አገዛዝ በስልጣን ላይ እስካለ ድረስ የአገሪቱ የኢኮኖሚ ሁኔታ መንኮታኮቱን
ይቀጥላል ሲሉ አክለዋል። የአሜሪካ የውጭ ጉዳይ ሚኒስቴር በኤክስ ገጹ ላይ በፋርስ ቋንቋ ለተቃውሞ ሰልፈኞች ድጋፍ ሰጥቷል። አሜሪካ ጥንካሬያቸውን እንደምታደንቅና ለዓመታት በማይሰሩ ፖሊሲዎችና ብልሹ የኢኮኖሚ አስተዳደር በኋላ ክብርና የተሻለ መጻኢ ዕድል ከሚፈልጉ ጎን እንደምትቆምም አስታውቋል። ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የአሜሪካው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍሎሪዳ በተደረገ ስብሰባ ኢራን ዋነኛ አጀንዳ ሆና እንደነበርም ተዘግቧል። ከውይይቱ በኋላ በነበረው ጋዜጣዊ መግለጫ ወቅት ትራምፕ በኢራን የስርዓት ለውጥ እንዲደረግ ይደግፉ እንደሆነ ተጠይቀው ከመመለስ ተቆጥበዋል። ነገር ግን ብዙ ችግሮች አሉባቸው፣ ከፍተኛ የዋጋ ግሽበት ኢኮኖሚያችን ወድቋል፣ ኢኮኖሚያችን ጥሩ አቋም ላይ አይደለምና ሰዎች ብዙም ደስተኛ እንዳልሆኑ አውቃለሁ ብለዋል። ፕሬዝደንቱ አገሪቱ የባሊስቲክ ሚሳኤል ወይም የኒውክሌር ፕሮግራሟን የምትቀጥል ከሆነ እስራኤል ዳግም የምትፈጽመውን የአየር ጥቃት ሊደግፉ እንደሚችሉ ተናግረዋል።